ይስጥልን ክብራትና ክብራን የጊቤ ሚዲያ ተከታታዮች የሰዓቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነቢያት ሙላት አብሬያችሁ ቆያለሁ። በቅድሚያም አጫጭር መረጃዎችን ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። የታክስ አስተዳደር አዋጅ ማሻሻያ ረቂቅ ላይ ውይይት ተደረገ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ከ40 ዓመታት በኋላ የነዳጅ ምርት ማጓጓዝ ጀመረ። ኢራንና አሜሪካ ጦርነቱን ለማስቆምና የሆርሙዝ ሰርጥን ዳግም ለመክፈት የመጀመሪያ ደረጃ ስምምነት ላይ ደረሱ። የጃፓን እግር ኳስ አፍቃሪዎች በዘንድሮ የዓለም ዋንጫን በስነ ምግባራቸው ዓለምን አስደመሙ። እነዚህንና ሌሎች መረጃዎችን በዝርዝር እንመለከታለን። በቅድሚያ ወደምንመለከተው መረጃ አለፍን። ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። ድምጻዊ ሰማኸኝ በለው ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ድምጻዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካቾች አበርክቷል። ድምጻዊው ባለትዳርና የአራት ልጆች አባትም ነበር። በታክስ አስተዳደር አዋጅ ማሻሻያ ረቂቅ ላይ ውይይት ተደረገ። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አባላት ከገንዘብ ሚኒስትር ጋር በታክስ አስተዳደር አዋጅ ማሻሻያ ረቂቅ አዋጅ ላይ ውይይት አድርጓል። በውይይቱ ላይ የተገኙት የምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ ደሳለኝ ወዳጆ በነባሩ አዋጅ ለአሰራር አመቺ ያልሆኑትን ክፍሎች ለማሻሻል በዝግጅት ሂደት የሌሎች ሀገሮችን ልምድ በማየት ረቂቅ አዋጁ መዘጋጀቱን በአዋጁ ረቂቅ ላይ በተደረገ የውይይት መድረክ ላይ ተናግረዋል። የረቂቅ አዋጁን ይዘት ለውይይት ያቀረቡት በገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ የታክስ አስተዳደር አዋጁን ለማሻሻል መሰረት የሆኑ ሀሳቦችን ሲያስረዱ እንዳሉት የታክስ አስተዳደሩን የተቀላጠፈ በማድረግ የሀገራችንን ኢኮኖሚ ለማሳደግ የታክስ ፍትሐዊነትን ለማጠናከርና የታክስ ግዴታን መወጣትን ለማሻሻልና የታክስ አለመስማማት የዓለም ተሞክሮን መሰረት በማድረግ በስምምነት ለመፍታት እንዲቻል ታስቦ መዘጋጀቱን ተናግረዋል። የኢትዮጵያ ባህርና ትራንስፖርት ሎጂስቲክስ ከ40 ዓመታት በኋላ የነዳጅ ምርት ማጓጓዝ ጀመረ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ሀገሪቱ ከውጭ የምታስገባውን የነዳጅ ምርት የማጓጓዝ ስራ ከ40 ዓመታት በኋላ በድጋሚ መጀመሩን አስታውቋል። ተቋሙ በታሪኩ ለመጀመሪያ ጊዜ ከናይጄሪያ የተገዛን የአቪዬሽንና የናፍጣ ነዳጅ በቻርተር መርከቦች ማጓጓዝ ችሏል። በሆርሙዝ ባህር ሰርጥ አካባቢ በተቀሰቀሰው ግጭት ምክንያት በተፈጠረው የትራንስፖርት መስተጓጎልና በሀገር ውስጥ እየጨመረ የመጣውን የነዳጅ ፍላጎት ለማሟላት መንግስት የነዳጅ ግዢ ምንጮችን እያሰፋ ይገኛል። በዚህም መሰረት የኢትዮጵያ አየር መንገድ ያለበትን ከፍተኛ የአውሮፕላን ነዳጅ ፍላጎት ለማሟላትና አማራጭ መስመሮችን ለመጠቀም ከናይጄሪያ ቢሊዮነር አሊኮ ዳንጎቴ የነዳጅ ማጣሪያ ፋብሪካ ግዢ ተፈጽሟል። ኢራንና አሜሪካ ጦርነቱን ለማቆምና የሆርሙዝ ሰርጥን ዳግም ለመክፈት የመጀመሪያ ደረጃ ስምምነት ላይ ደረሱ። የአሜሪካና ኢራን ባለስልጣናት ጦርነቱን ለማቆምና የሆርሙዝ ሰርጥን ዳግም ለመክፈት የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተገልጿል። ስምምነቱ ገና በጅምር ደረጃ ላይ ቢሆንም በሺዎች ለሚቆጠሩ ሰዎች ሞት ምክንያት ለሆነውና የነዳጅ ገበያውን ላናጋው ግጭት መፍትሄ በማምጣት ረገድ ትልቅ እምርታ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ከእስላማዊው የኢራን ሪፐብሊክ ጋር የተደረገው ስምምነት አሁን ላይ ተጠናቋል ብለዋል። ይህ መልእክታቸው የወጣው አስታራቂ ሆና እየሰራች ያለችው የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ሁለቱ ሀገራት ስምምነት ላይ መድረሳቸውን ካስታወቁ በኋላ ነው። የመግባቢያ ሰነዱ አርብ ዕለት በስዊዘርላንድ ይፈረማል ተብሎ ይጠበቃል። የጃፓን እግር ኳስ አፍቃሪዎች በዘንድሮ የዓለም ዋንጫን በስነ ምግባራቸው ዓለምን አስደመሙ። የዓለም ዋንጫ ጨዋታዎችን እየታደሙ የሚገኙት የጃፓን ብሔራዊ ቡድን ደጋፊዎች ጨዋታው ከተጠናቀቀ በኋላ በስታዲየም ውስጥ የሚገኙ መጣያዎችን በማንሳትና አካባቢውን በማጽዳት ለዓለም አቀፉ ማህበረሰብ ታላቅ አርአያነትን እያሳዩ ይገኛሉ። የጃፓን ደጋፊዎች ይህንን ተግባር በየጨዋታው በቋሚነት ማከናወናቸው የሀገራቸውን ባህልና ከፍተኛ ስነ ምግባር የሚያንጸባርቅ ሆኖ ተገኝቷል።
በስታዲየም ውስጥ የሚገኙ የሌሎች ሀገራት ደጋፊዎችና ታዛቢዎች ይህንን የጃፓናውያንን ድርጊት በአድናቆት እየተመለከቱ ሲሆን በስፖርት ጨዋነት ጎን ለጎን የሚታይ የላቀ ማህበራዊ ስነ ምግባር መሆኑም እየተገለጸ ይገኛል። ባለፈው የዓለም ዋንጫ ውድድሮችም ተመሳሳይ ተግባር ሲፈጽሙ የነበሩት የጃፓን ደጋፊዎች በዘንድሮው የውድድር ዘመን ድርጊቱን በይበልጥ በማጠናከር በሁሉም ስታዲየሞች ውስጥ የጽዳት ስራዎችን በመቀጠል ላይ ናቸው። ይህ ድርጊታቸው በሶሻል ሚዲያ መድረኮች ላይ ሰፊ አድናቆትን እያተረፈ ሲሆን ለሌሎች ደጋፊዎችም የንጽህና አጠባበቅ መሰረት ያደረገ ትልቅ መልእክት አስተላልፏል። ከጊቤ ሚዲያ የመራረጥንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ጊቤ ሚዲያ ለተሻለ ነገ እንሰራለን።